ሰላም ውድ የወፍ ጎጆ ድራማ ተከታታዮቻችን 97% የዚህ ቪዲዮ ተመልካቾች ሰብስክራይብ አላደረጋችሁ። እናም እባካችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። አሁን ምን ልናደርግ ነው? እዚያ አጣብቂኝ ውስጥ እንዴት ነው የምንወጣው? ደህና ነሽ? ሁለታቸው ጉዳቱን ክህደቱ በቁም ነገር እንደማይቆጥሩት ነግረሽኝ ነበር። ምን ለውጥ ያመጣል? ትክክል። ሁለቱም ሰውን በከፍተኛ ሁኔታ ይጎዳሉ። መጀመሪያ የሆነውን አታምኚ። ማመን አትፈልጊም። መሸሽ ትፈልጊያለሽ፣ ግን መሄድ አትችይም። መሞትም ትፈልጊያለሽ፣ ግን እሱንም ማድረግ አትችይም። እናም ልጅ ልትወልጂ ነው። እስካሁን ስለዛ ማሰብ አልቻልሽም አይደል? ካለፈው ነገር በኋላ ከምሮጥ ይልቅ የቀረውን ለመያዝ ከወሰንሽ በሕይወት ውስጥ ለጥያቄሽ በቀላሉ መልስ ታገኛለሽ። እኔ ጠንካራ ነኝ፣ እችላለሁ፣ ልጄን ብቻዬን አሳድጋለሁ፣ በራሴ እግር መቆም እችላለሁ ካልሽ እናት መሆን በዓለም ላይ በጣም ቆንጆ ነገር ነው፣ ግን በጣም ጠንካራ መሆን አለብሽ። ካልሆነ ግን ተጨፍልቀሽ ትጠፊያለሽ። ጠንካራ ከሆንሽና መቆም ከቻልሽ ሕይወትሽ ከአንቺ ጋር አሪፍ ይሆናል። ነገር ግን ትግሉ ከተውሽ በጭካኔ የተሞላ የጦር ሜዳ መካከል ራስሽን ታገኛለሽ። አጠገብሽም በንጹህ አይኖች የምትመለከትሽ ልጅ ትኖርሻለች። እሺ፣ አትፍሪ። ጠንክረሽ የዚያን ልጅ አይኖች ማየት ከቻልሽ ሜዳው ያንቺ ነው። ቀጥይበት። ጀግና እናት ትሆኛለሽ። ያኔ በእጅሽ የያዝሽው ልጅ ድክመትሽ ወይም አቅመ ቢስነትሽ ሳይሆን በሕይወትሽ ትልቁ ጥንካሬ ይሆናል። ያኔ ስለማንም ግድ አይሰጠሽም። ይሄኛው እንዲህ አለ፣ ያኛው እንዲህ አለ። ክብርሽን ስለማንም ግድ አይሰጥሽም። የተወለደ ሁሉ ያድጋል። ግን ያልተሟላ ነው። ያልተሟላ እንሆናለን። ወላጅ የሌላቸውን ሕፃናትን ተንከባ። ከእነዚያ ሰፊና ደስተኛ የቤተሰብ ፎቶ፣ የትምህርት ቤት ፎቶዎች፣ የሰርግ ፎቶዎች፣ የበዓል ፎቶዎች ላይ ጊዜም በፎቶ ላይ ይቆያሉ። ከልብ ሲስቁ አታያቸውም። አይኖቻቸው ውስጥ የቆሰለ ክንፎች ይረግፋሉ። ሰዎች የሚያስቅ ይመስላቸዋል፣ ግን የነገሩ እውነታ አንቺ ብቻ ታውቂያለሽ። በሕይወቴ ሁሉ ማየት የማልችለው ፈገግታዬ
በማሳደድ ራስሽን ታጣፊያለሽ። ከዚያም አንድ ቀን በልጅሽ ውስጥ ካለው የአባትነት ክፍተት ወደዚያ ገደል ትወድቂያለሽ። ከፊትሽም 2 መንገዶች ኖሩሻል፣ ግን የትኛውንም ብትመርጪ ቀላል አይሆንም። አእምሮሽ ሁልጊዜ በሌላኛው ላይ ጥገኛ ይሆናል። እንደምን አመሸሽ እህቴ። ቱርካን ቤት አለች እንዴ? ወደዚህ የመጣች ነበር እንዴ? አየር እቀበላለሁ ብላ ነበር የወጣችው፣ ግን ሰዓቱ መሸ ሳትመለስ ቀረች። ለምን እንዲህ ያለ ነገር ታደርጋለች ብዬ እያሰብኩ ነው። በጣም ይገርማል። አዲስ ነገር ካለ አሳውቅሻለሁ። ሶመር፣ አሁን ምን ትዝ እንዳለኝ ታውቃለህ? ቱርካን አንተን ከማግባቱ በፊት ጭንቀት ሲሰማት አየር ለመውሰድ ብቻዋን ወጣ ከ1-2 ሰዓት በኋላ ትመለስ ነበር። ምናልባት ወደዚህ አይነት ቦታ ሄዳ ይሆናል። አንዳንዴ በሚደብረኝ ወቅት ብቻዬን እዚህ ይመጣ ነበር። ባህሩን እመለከት ነበር፣ ከማዕበሎቹም ጋር አወራ ነበር። የት እንዳለች አውቃለሁ። በቃ አመሰግናለሁ። እሺ፣ አዲስ ነገር ካለ አሳውቀኝ። ይህች ልጅ ለምን እንደዚህ ታደርጋለች? ቱርካን ወዴት ሄደች? ተበሳሽታ ነበር? እንደዛ መሆኑ ነው። ና ውዴ፣ ና ወደ ውስጥ እንግባ። አልጋ ልብሱን በስርዓት አጽድቼ አስቀምጫለሁ። በጣም ጥሩ ጠረን ይሸታል። ጥሩ አደረግሽ። እጅሽ ይባረክ። ይህን ቦታ በጣም ወደጀዋለሁ። ያንን ብቻ ነው የምትየው? እና በእርግጥ አሁን ባዶ ነው፣ ግን ከአዳዲስ ጓደኞቼ ጋር ቀለም ትቀቢዋለሽ። ቀስ በቀስ ይመጣሉ። በዚህ ትልቅ ክፍል ውስጥ ብቻሽን አትቀሪ። ዳሪያ፣ ያንን በገመድ የሚዘጋ ቦርሳ ታያለሽ? ያ የአንቺ የቆሻሻ ልብሶች ማስቀመጫ ቦርሳ ነው። ሁሉም ቆሻሻ ልብሶች በውስጡ ሰብስቢ። እሺ ልጄ፣ ወደ ቤት ስትመጪ ሁልጊዜ ይዘሽ ሆነ። እሺ፣ እናጥባቸዋለን። እሺ እማዬ። በጣም ከመደሰቴ የተነሳ የምትየው ነገር ሁሉ በአንዱ ጆሮዬ ገብቶ በሌላኛው ይወጣል። በቤት እንደዛ ማትሆኒ ይመስል አሁን በሚያስደስትሽ ነገር ሰበብ አትፍጠሪ። እሺ፣ አሁን እንሂድ። የኔ ውድ ልጅ፣ የኔ ቆንጆ ልጅ። ተይ እማዬ፣ እኔንም ታስረግሽኛለሽ። እነዚህ አሁን የመለያያ እንባዎች ናቸው። ግን ትምህርትሽን ጨርሰሽ ዲፕሎማሽን ስታገኝ በስኬትሽ የምናፈሳቸው የእንባ ደስታዎችን እናስብ። ዳሪያ፣ ያልኩሽን እንዳትረሺ ልጄ። የምትበይውን የምትጠጪውን ሁሉንም ነገር ለሰው አትናገሪ። እሺ፣ አትጨነቂ። ዳሪያ፣ የኔ ቆንጆ ልጅ፣ በአካል ተጎንሽ መሆን አንችልም፣ ግን ፍቅራችን እና ልባችን ሁልጊዜ ከአንቺ ጋር ይሆናል።